ብሎ ዮኒ ቢጠይቀኝ ለምን እንደማትተው ነገር መስቀል አወራ አላወራ ምን ይጠቅማል ብለህ ብትለኝ ይጠቅማል። ለምን እንደሚጠቅመው ለኢትዮጵያ ኦርቶዶክስ ክርስቲያን ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር የያዘ ነው። የመዳን ትምህርትን ጭምር የያዘ ነው። የቤተክርስቲያናችን በየቤታችን የምናደርገው ይሄ አይደለም። ኃይል ከዚህ አታገኝም። ኃይል ከዚህ ያገኝ። ኃይል ከየት ነው የሚገኘው? ከክርስቶስ ነው። ማን ያለው? ቅዱስ ጳውሎስ። ኃይል የክርስቶስ ነው። 4 ላይ እንደሚናገረው ፊልጵስዩስ ላይ ማለት ነው 4:13 ላይ ታላቁ ሐዋርያ ይህንን ያለው ኃይል ከማን የሚገኘው ይላል። ይኸው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። የኃይል ምንጭ ማን ነው ማለት ነው? ክርስቶስ ነው። እንጨቱ ኃይላችን ሆኖ አያውቅም። ክርስቶስ ነው ኃይላችን። ጌታ የተሰቀለበት ዕፀ መስቀል ይህንን ይመስላል። አዎ ይኸው በቤት አለ። ኤርምያስ ይዘዋል። አዎ አለ። በቤተ ክርስቲያኔ አለ። በወንጌላውያን አማኞች አለ። የኃይላችን ምንጭ የአብ ልጅ ኢየሱስ እንጂ እሱ የተሰቀለበት እንጨት ሆኖም አያውቅም፣ ሊሆንም አይችልም። ኃይልማ የለውም። ኃይል የለም። በቤተክርስቲያን በቤታችን የምናደርገው በልብሳችን ላይ የምናደርገው ያቺ ደም የሚፈሳት የነበረችዋ ሴት መታ ጨርቁን ነካችሁ ይላል። ኃይል ከሰውነቴ ወጥቷል አለ። ኃይል ከየት ነው የወጣው? ከሱ ነው የወጣው። ስለዚህ ክርስቶስ ነው ኃይላችን፣ እግዚአብሔር ነው ኃይላችን፣ እግዚአብሔር ነው ኃይላችን። ወንድሞች እናቶች፣ ኦኬ፣ ክርስቶስ ነው ኃይላችን፣ እግዚአብሔር ነው ኃይላችን። መጽሐፍ ቅዱስ እንደሚናገረው ቅዱስ ጴጥሮስ ሐዋርያው አሁንም በምዕራፍ 4 ቁጥር 11 ላይ የሚናገረውን የእግዚአብሔርን ቃል ላንብብ። እንደዚህ ይላል፣ ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ይናገር፣ ያገልግል ይላል። ማን ነው የሚሰጠው? እግዚአብሔር ነው ኃይልን የሚሰጠው። እግዚአብሔር ለሕዝቡ ኃይልን ይሰጣል ነው ያለው። የኃይል ምንጭ እግዚአብሔር ነው እንጂ ክርስቶስ ነው እንጂ እንጨት ወይ ሌላ ቁሳቁስ ሆኖ አያውቅም። የኢትዮጵያ ኦርቶዶክስ ክርስቲያን እንጨቱን ነው መስቀል ኃይላችን ነው ብላ ስትል ይህን ነው ኃይላችን ብላ የምትለው። ይሄ ደግሞ ኃይል አይደለም፣ የኃይል ምንጭ አይደለም። እዚህ መስቀል ላይ ግን የሞተው የእግዚአብሔር ልጅ የዳዊት ልጅ ኃይላችን ነው። የኃይሉን ምንጭ ለዩ እንጂ ኃይል ከማን እንደሚወጣ ወቁ እንጂ። አንዱ ይሄ ነው ማለት ነው። የሚያጸናንም መስቀል ነው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። የሚያጸናን ማን ነው? መስቀል ነው ብላለች። የእግዚአብሔር ቃል ምን ይላል በዚህ ጉዳይ ላይ? የሚያጸናን ማን ነው ይላል። እንጨቱ ነው። እንደዛ ነው የሚናገረው የእግዚአብሔር ቃል። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ የሚያጸናን ማን ነው ይላል የአምላካችን ቃል። እኛ የወንጌል አማኞች ነን፣ የምናምነው እንደ እግዚአብሔር ቃል ነው። በክርስቶስም ከእናንተ ጋራ የሚያጸናንና የቀባን እግዚአብሔር ነው። ሃሌሉያ! የሚያጸናንና የቀባን ማን ነው ይላል? እግዚአብሔር ነው። የሚያጸናን ማን ነው? እግዚአብሔር ነው። የቀባን ማን ነው? እግዚአብሔር ነው። የመረጠን ማን ነው? እግዚአብሔር ነው። የሚያጸናንም የሚያጽናናንም እግዚአብሔር ነው። የመጽናናትም አምላክ ነው፣ የሚያጸናም አምላክ ነው። የወደቁትን ያነሳል፣ የተፈገምገሙትን ይደግፋል፣ እናም የደከሙትን ያጽናናል፣ ያጸናልም። መጽሐፍ እንደዚህ ነው የሚናገረው የአዲስ ኪዳን። ስለዚህ የሚያጸናን መስቀል ነው ብላ ያለችው ይህን እንጨቱ አጽንቶንም አያውቅም፣ ሊያጸናንም አይችልም። በዚህ መስቀል ላይ ግን የተሰቀለው የአብ ልጅ ኢየሱስ ክርስቶስ ግን እሱ እግዚአብሔር ነውና ያጸናናል፣ ያጽናናናል። ይሄ አያጸናንም፣ አያጽናናንም፣ ኃይልም አለ። ኦኬ፣ ቤዛችን፣ ይሄ መስቀል ቤዛችን ነው ብላችሁ የኢትዮጵያ ኦርቶዶክስ ክርስቲያን ቅዱስ ጳውሎስና ሐዋርያቱ ምንድን ነው ያሉት? ቤዛ ማን እና ቁጥር 6 ላይ ያለው እንዲህ ይላል፣ ሞትን የቀመሰው በመለኮቱ የአብ ልጅ የሆነው በባህሪው የአብ ልጅ የሆነው እንደዚሁም በሰውነቱ ደግሞ ሰው ሆኖ በመወለድ የዳዊት ልጅ ኢየሱስ ክርስቶስ ነው። ምናችን? ቤዛችን። ቤዛ ማለት ምትክ ሆኖ የሞተ ማለት ነው። ምትክ ሆኖ ለእኔ ሲል የቆመ እንጨት የለም። ለዚህ ነው አዲስ ኪዳን ላይ የቅርጻ ቅርጽ ቅዱስ የለም። ይህንን እኮ ሰዎች ናቸው የሰሩት ብራዘር። ተሰቃዩ እንጂ አዳኝ የተሰቀለበት አዳኝ አይደለም። ተሰቃዩ እንጂ ቤዛ የተሰቀለበት አይደለም። ቤዛ ደሙ ምን ያልነካው ነገር አለ? ደሙ መሬቱ ነክቶታል። የጲላጦስ ግቢ ነክቶታል። የቀያፋ ግቢ ነክቶታል። ሌሊቱን ሁሉ ሲደበድቡት ደም ከአካሉ ከሰውነቱ ፈሷል። ሮማውያን ወታደሮች አለንጋውን
ወስደው ሲመቱት ጌታዬን ሰውነቱ እየተበጨቀ ሲወጣ ደም ተፈናጭቋል። እሱ ላይ ነክቶታል። ስለዚህ ሰውየው እነዛ ሮማውያን ገራፊዎች ሁሉ እኮ ደም ነክቷቸዋል። ስለዚህ ደም የነካ ሁሉ አዳኝ ከሆነ ያ ሮማዊ ወታደር አዳኝ ነው ማለት ነው። እሾሁ ደም ነክቶታል፣ ጅራፉ ደም ነክቶታል፣ ልብሱ ደም ነክቶታል፣ ከለሜዳው ደም ነክቶታል። ምን ደም ያልነካው ነገር አለ? የውዴ ደም የእግዚአብሔር ልጅ ደም። ሚስማሩንም ጨምርልኝ አባት። ምስማሩ ደም ነክቶታል። በሙሉ እዛ ያለው በሙሉ ምስማሩ ደም ነክቶታል። ምን ያልነካው ነገር አለ? በሄደበት መንገድ ሁሉ ደሙ ከሰውነቱ እየተንጠባጠበ ደም ነክቶታል። ደም የነካ ሁሉ ያድናል ብለህ ካልከኝ ኢየሩሳሌም ያድናል ማለት ነው። ራሱ ምድሩ ደም የነካ ያድናል ብለህ ካልከኝ ቀራንዮ ኮረብታ ያድናል ማለት ነው። የአብ ልጅ ኢየሱስ የክርስቶስ የተሰቀለውን ጌታ በማመን እንጂ በስሙ ንስሐና የኃጢአት ይቅርታን በማግኘት ልጅ ቤዛችን ነው። ቅዱስ ጳውሎስ እንደተናገረው ይኸው ራሱን ለሁሉ ቤዛ ሰጠ ይላል። እንጨቱ ለሁሉ ቤዛን ሰጠ አይልም። አላሉ። የጠራ ወንጌል የምትፈልጉ ከሆነ ኑ ወደ ወንጌላውያን አማኞች እውነት የምትፈልጉ ከሆነ ማለት ነው እንጂ ያው በፊታችን ቆመው ማውራት ስለማይችሉ ነው። ተረባርበው አዳኑኝ ያለው ዲያቆኑን አትግባ ብለው ተረባርበውበታል። ደምረው ላይ እንደተረባረቡበት እዚህም ላይ ተረባርበው አዲስ ኪዳን ላይ የምጠቅሷቸውን ጥቅሶች ሁሉ በሙሉ ጠብቄ ነበር ዛሬ የእግዚአብሔር የአምላክ ቃልን የተሰነገለውን ሰይፍ ይዤ ጠብቄ ነበር ዛሬ። ኢየሱስ ክርስቶስ የእግዚአብሔር ልጅ የሞተበት መስቀል በሐዋርያት ዘንድ ተሰብኮ አያውቅም። በጣም የሚገርመው በዚሁ በመጽሐፍቶቻቸው በእነሱ መጽሐፍቶች ላይ ምን ብለው ያስተምራሉ? ሐዋርያቱ በዚህ አጋንንትን ሲያስወጡ ነበር ይላል። አጋንንትን የቱ ጋ በክርስቶስ ጌታ በተሰቀለበት ዕፀ መስቀል ላይ የቱ ጋ ነው ሐዋርያቱ በዚህ በእንጨቱ መስቀል አጋንንት ሲያስወጡ የነበሩት? አጋንንትን ያስወጡት፣ ድውያንን የፈወሱት፣ ታምራትን ያደረጉት በዚህ ሳይሆን እዚህ መስቀል ላይ በተሰቀለው በአብ ልጅ በኢየሱስ ክርስቶስ ስም ነው። በስሙ ነው ሽባው ሰው የተፈወሰው። እዚህ መታችሁ አታምታቱም ማልክ ያው ተጠራርታችሁ ተረባርባችሁ ሰውን ታስቀራላችሁ እንጂ በስሙም ነው ያሉት። ይሄንን ለመናገር ታምራትን ሲያደርግ ቅዱስ ጴጥሮስ ምንድን ነው ያለው? የሐዋርያት ሥራ ምዕራፍ 3 ላይ አምላክ የእግዚአብሔር መንፈስ ጌታ ስምህ ለዘላለም ይቀደስ። ሐዋርያት ሥራ ምዕራፍ 3 ላይ ምንድን ነው ያለው? እዩ ይቅርታ ወገኖች፣ ጴጥሮስና ዮሐንስ በጸሎት ጊዜ 9 ሰዓት ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም በሚገቡ ምጽዋትን የሚለምን ዘንድ ሰዎች ወደዚህ አስጠጋው አይታይም። ወደ መቅደስም ከሚገቡ ምጽዋትንም ይለምን ዘንድ ሰዎችን ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩት ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው አንድ ሰው ነበር ይላል። እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እነርሱ ተመልክቶ ወደ እኛ ተመልከት አለው። ጴጥሮስ ወደ እኛ ተመልከት አለው። ወደ እንጨቱ ተመልከት አይደለም ያለው፣ ወደ እኛ ተመልከት። ወደ እነሱ ቢመለከት ምን ሊሰጡት ነው? ቀጥሎ እናያለን። ወደ እኛ ተመልከት ቅዱስ ጴጥሮስ ያለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም ይላል። ሃሌሉያ፣ ጌታዬ ስም ይባረክ። ብርና ወርቅ የለኝም። ወደ እኔ ተመልከት ያልኩ ብርና ወርቅ ልሰጥህ አይደለም። ወደ እኔ ተመልከት ያልኩ እኔ ነኝ አዳኝ እያልኩ አይደለም። ወደ እኔ ተመልከት ያልኩ ብርና ወርቅ የለኝም። ከኔ ብርና ወርቅ ተስፋ እንዳታደርግ ባይዘው። ይህንን ብርና ወርቅ የለኝም ብሎ ባለበት ሰዓት ጴጥሮስ ብርና ወርቅ አለው። ታዲያ እየዋሸ ነው ወይ? በፍጹም እየዋሸ አይደለም። ሐዋርያት እግር ስራ አምጥተው እያንዳንዱ ገንዘባቸውን ያስቀምጡ ነበር። ለዳቦ መስጫማ ሰጪዎች ናቸው፣ ንፉጋን አይደሉም የእግዚአብሔር ሕዝብ። ታዲያ እዛ ጋር ሳንቲም ቢሰጠው የሰውየውን ታሪክ የሚለውጥ አይደለም። እዛ ጋር አንድ እግዚአብሔር አብ ሊሰራ የወደደው ነገር አለ። የልጁ የኢየሱስ ክርስቶስን ስም ሊያገነው፣ ሊያከብረው፣ ሊያልቀው፣ ከፍ ሊያደርገው። የለኝም ይህንን ያለኝ ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ እንጂ አለው። የናዝሬቱ ኢየሱስ ክርስቶስ በተሰቀለበት መስቀል ኃይል አደርጋለሁ። አሁን በእንጨቱ በዚህ እና እንጨቱን ንካው፣ ተሻሸው፣ ተሸከመው።
ዳሰው ተዳሰሰው አላለም። ስም በማስም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። በስሙ ነው። ከዛስ በቀኝ እጁም ይዞ አስነሳው። በዚያን ጊዜ ቁርጭምጭሚቱ እግሩና ቁርጭምጭሚቱ ሁሉ ጸና ይላል። በማን ስም? በእግዚአብሔር ልጅ ስም። ስሙ ነው ያዳኑ። በስሙ ነው አጋንንት የወጡት። በስሙ ነው ተአምራትን የተደረገው። በስሙ ነው ሽባ የተተረተረው። በስሙ ነው ሙታንን ያስነሱት። በስሙ ነው ንስሐና የኃጢአት ይቅርታ የሚገኘው። በስሙ ነው የእግዚአብሔር የልጅነትን ስልጣን የሚገኘው። በስሙ ነው አጋንንት የሚታዘዙልን። በስሙ በእግዚአብሔር ልጅ ስም እና ምን አለ ቅዱስ ጴጥሮስ እዚህ ጋር ሲናገር ከብዙ ንግግር በኋላ የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው ይላል። እንጨትን አይደለም ያከበረው። ክብር ለመንፈስ ቅዱስ ይሁን። እንጨትን አይደለም ያከበረው፣ ብላቴናውን ልጁን ማለት ነው ኢየሱስን አከበረው። በማ በእስራኤል ሕዝብ ሁሉ ፊት። ኦኬ። እናንተ ግን ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለማናችሁት የሕይወትን ራስ ገደላችሁት። እርሱ ግን እግዚአብሔር ከሙታን አስነሳው። ለዚህም ነገር እኛ ምስክሮች ነን። በስሙም በማመን ሃሌሉያ፣ በስሙም በማመን ይህ የምታዩትንና የምታውቁትን የእርሱ ስም አጸናው። ታንክ ዩ ሎርድ። የእሱ ስም አጸናው። እንጨት አይደለም የሚያጸናህ። ጌታ የተሰቀለበት መስቀል ኃይላችን ነው። መስቀል የሚያጸና ነው ብለህ ብትለው አየው፣ የእርሱ ስም አጸናው። የኢየሱስ ስም ያላጸናው ትውልድ ክርስቶስ ሞተበታል ተብሎ በሚባል መስቀል በዚህ እንጨት አትጸናም፣ በዚህ እንጨት አትድንም፣ በዚህ እንጨት ቤዛነትን አታገኝም። ቤዛነታችንን የኃጢአትን ስርየት የኃጢአትን ይቅርታ ያገኘኑ በእግዚአብሔር ልጅ ስም ነው። እርሱ ከጨለማው ስልጣን አዳነን ይላል ቆላስይስ ላይ ቅዱስ ጳውሎስ። እርሱ ከጨለማው ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያጸናው የእሱ ስም ነው። መስቀል የሚያጸናን ነው። ይሄ እንጨት ነው የሚያጸናሽ አንቺ ወንድሞች ናቶች። ሌላ ቄስ፣ መምህር፣ ዲያቆን የሆነ አዎ ይሄ ነው ብሎ የሚል ከመጽሐፍ ቅዱስ ሊያሳይ የሚችል አሁንም ተረባርባችሁ እንዳታስቀሩት። ሌላ ሰው ጥሪ የሚያቀርብ ካለ ያቀርብ። ነገረ መስቀሉ ላይ እንደውም ወርሃ መስከረም አይደል የዘንድሮ መስቀል እንደውም አላነሳኑ። ከዚህ ያለፈ ሌላ መረጃ አላወጣም። ምክንያቱም ሜዳው ላይ ማግኘት ፈልጋለሁ የማገኛቸውን ሰዎች። የተሰነገለ ሰይፍ አለኝ የእግዚአብሔር ቃል። እናም የራሳቸው ተረትና ታሪክ አለ። እንዴት አደባባይ ላይ እንደ አውድማ እህል እንደሞቀው እውቀቱን ማለት ነው። ያኔ ያለው ገበሬም ስለሆንኩ እህል ውቂያ እችላለሁ እና በደንብ ቸብ አደርገዋለሁ በወንጌል በትር እና ጌታችን ኢየሱስ ክርስቶስ ነው የሚያድነው። ወንድሞቼ ናቶቼ በዚህ ልጠቅልል። ጌታችን ኢየሱስ ነው ቤዛ እንጂ ይሄ መስቀል ይሄ እንጨት ቤዛ አይደለም። እዚህ መስቀል ላይ የተሰቀለው የአብ ልጅ ቤዛ ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ መድኃኒት ነው። እዚህ መስቀል ላይ የተሰቀለው የአብ ልጅ የሚያጸናናን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ ኃይላችን ነው። እዚህ መስቀል ላይ የተሰቀለው ክርስቶስ የቤተ ክርስቲያን ራስ ነው። እዚህ መስቀል ላይ የተሰቀለው ሁሉ በሁሉ የሆነ ሰማያትና ምድርን በውስጡ ያሉትን ፍጥረታት የፈጠረው ጌታችን ኢየሱስ ክርስቶስ የዘላለም ጌታና አዳኝ ነው እንጂ እሱ የተሰቀለበት እንጨት መስቀል አዳኝ አይደለም። አዳኝ ነው ብሎ የሰበከ አንድም ሐዋርያ የለም። ይህን እንላለን። ጌታ እግዚአብሔር ዘመናችሁን ይባርክ። በዚህ ጉዳይ ላይ ተሳስተዋል ብሎ የሚል ሰው ካለ መጥቶ ከኔ ጋራ ዲቤት ነው፣ ጭቅጭቅ አይደለም፣ ዲቤት ነው የምናደርገው። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ።